ሰላም ዶክተር አንተና ነኝ። የዛሬ 2 ቀን ነው መሰለኝ አንድ ሰው ሜሴጅ ልኮልኝ ኦፕራ ስለ ኦዘምፒክ እና ስለ ማንጃሮ ቶክ ሾው ላይ ተናገረች እና ያለውን ችግርና ያለውን ፕሮብሌሞች አስረዳች። ምን ይመስልሃል ብላ ሜሴጅ አደረገችኝ እና የኦፕራን ንግግር ሰማሁት እና የተናገረችው ነገር በሙሉ አትሊስት እስከሰማሁት ድረስ በጣም ትክክል ነው። ማንጃሮ ወይ ኦዘምፒክ የሚሰጠው ኦቢሲቲ የሚባል በሽታ የያዘው ሰው ነው። ኦቢሲቲ ማለት ውፍረት ማለት ነው። ችግሩ ምንድን ነው? እንደ ደም ብዛት፣ እንደ ስኳር፣ እንደ ልብ በሽታ፣ እንደ ማንኛውም ክሮኒክ ለብዙ አመት የሚቆይ በቀላሉ የማይድን ወይ በፍጹም የማይድን በሽታ ግን ኮንትሮል መደረግ የሚችል በሽታ ነው። ስለዚህ አንድ ሰው መልከ መልካም ለመሆን፣ ለማማር፣ ለመክሳት፣ ቆንጆ ልብስ ውስጥ ለመግባት ወይ የዛሬ 6 ወር ሰርግ ስላለባቸው ለሰርጉ ሸንቀጥ እንዲሉ ከሆነ ይሄ ትሪትመንት ለነሱ አይደለም። ይሄ ትሪትመንት የሚጠቅመው ክሮኒክ የሆነ የውፍረት ችግር ያለበት ማለት ውፍረት ደግሞ ዴፊኒሽኑ መመዘኛ ላይ ወጥቶ ኪሎ በጣም ከፍ ስላለ አይደለም። ዋናው የውፍረት መለኪያው ምን ያህል ፐርሰንቴጅ ስብ አንድ ሰው እንዳለው እንጂ እንትን ላይ ስኬል ላይ ወጥቶ የሚታየው ኪሎ አይደለም ኢምፖርታንት የሆነው። ስለዚህ ይሄ ችግር ስላለ አንድ ሰው ይሄን መድኃኒት ላይ ሲሆኑ ለብዙ ጊዜ መሆን እንዳለባቸው አንደርስታንድ ማድረግ አለባቸው። በአሁኑ ጊዜ ጥናቱ የሚያሳየው ሚኒመም 6 ወር ከዛ የበለጠ መቆየት ሰው ያስፈልገዋል። ስታንዳርዱ አሁን ክሮኒክ ሎንግ ተርም ከ2 እስከ 4 ዓመት ድረስ ነው። ግን እስከ 20 ዓመትም ድረስ መጠቀም ልክ እንደ ደም ብዛትና እንደ ስኳር መድኃኒት በተለይ ደግሞ ሌላ አብሮት የሚመጣ በሽታዎች እንደ ስኳር፣ እንደ ደም ብዛት፣ እንደ ልብ በሽታ፣ እንደ ኩላሊት በሽታ ካለ የበለጠ ጥቅም ይኖረዋል። ይሄን ማለት ሙሉ ዶዙን መውሰድ አለባቸው ማለት አይደለም። ሚኒ ዶሲንግ የሚባል አለ። በየሳምንቱ አነስ ያለ ዶሲ እየተሰጣቸው ለብዙ ጊዜ መጠቀም ይቻላል። ሌላ ደግሞ ትልቁ ነገር ምንድን ነው? አንዳንድ ሰው ኦዘምፒክ ወይም ማንጃሮ ላይ ወጡና ከ5፣ 6፣ 7 ወር በኋላ ሲያቆሙት ግልብጥ ብሎ ውፍረታቸው ይመለሳል። አንደኛው መድኃኒቱ ባለመኖሩ ነው። ግን ሁለተኛ ደግሞ መድኃኒቱን በሚወስዱበት ጊዜ የሚበሉትን ካልተጠነቀቁ፣ ቢሄቪየራል ሞዲፊኬሽን ከሌለ፣ በተለይ ደግሞ ኤክሰርሳይዝ ተደርጎ ጡንቻቸውን እንዲዳብር፣ እንዲጠነክር፣ እንዲበዛ ካላደረጉ፣ ኤክሰርሳይዝ ካልተደረገ እነዚህ መድኃኒቶች እንደ ማንም ዳየት ለመክሳት ዳየት ላይ ሲወጣ ሲከሳ ብዙውን ጊዜ ጡንቻ ነው መጀመሪያ የሚጠፋው፣ ስቡ አይደለም። ስለዚህ ጡንቻ ከጠፋ ደግሞ ችግር ነው። ለምን? ጡንቻ ነው ፋቱን በርን እንዲያደርግ የሚያደርገው። ስለዚህ አንደኛው ምክንያት ሰዎች ችግር የሚያጋጥማቸው መድኃኒቱ ላይ ይወጡና ኤክሰርሳይዝ አያደርጉም፣ ምግባቸውን አይጠነቀቁም፣ ይከሳሉ። ግን ሲከሱ ማስሉ ሲያደርጉ በሚያቆምበት ጊዜ ተመልሶ ተገልብጦ ይመጣል። ስለዚህ ይህንን እንድታስቡበት ነው ይህንን ቪዲዮ ልሰራ ያሰብኩት። ለወደፊት ሌላ ማብራሪያ እሰጣለሁ። እስከዛ ድረስ ደህና ሁኑ።